አሁን ባለንበት ዓለም ቴክኖሎጂ በጣም እየሰፋ እየተጠናከረ ሄዶ የተለያዩ እቃዎችን በ3D ፕሪንተር አማካኝነት ፕሪንት ማድረግ እንደምንችል ይታወቃል። ስለዚህ አንድ ሰው የማሰሮ ፕሪንት ማድረግ ቢፈልግ የማሰሮውን ቅርጽ ወደ ኮምፒውተር በማስገባት ማሰሮ ቅርጽ ያለው ኦብጀክት ይወጣለታል ማለት ነው። አሁን ባለንበት ዘመን AI ኢንተግሬትድ በሆነ ሲስተም የሰውነት አካሎቻችንን እንዲሁም ሴሎቻችንን በ3D ባዮፕሪንቲንግ ወይም ደግሞ ህይወት ባላቸው የስነ ቀለማት መንገዶች አካሎቻችንን ወደ 3D ፕሪንቲንግ ኦብጀክት እየተቀየሩ እንደሆነ ብነግራችሁ ምን ይሰማችኋል? ሰላም እንዴት አላችሁ? ውድ የብሩክ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ስለ ጤና የተሰኘው ሳምንታዊ መርሃ ግብራችን ነው። እንደተለመደው ሁሉ በዚህ መርሃ ግብር ላይ የተለያዩ የጤና ትምህርቶች፣ የጤና መረጃዎችና አዳዲስ የጤና ግኝቶችን መረጃ የምንለዋወጥበት ነው። ዛሬም እንግዲህ በአዲስ ርዕሰ ጉዳይ በአዲስ የጤና መረጃ መተናል። አብራችሁን ከቆያችሁ ትማሩበታላችሁ። አብራችሁን ቆዩ። እንግዲህ በ2025 በተለይ በዚህ ዓመት በፈረንጆቹ 2025 ማለት ነው ቴክኖሎጂ AI ስልጣኔዎች በጣም እየፈጠኑ በጣም እጅ በአፍ የሚያስጭኑ ቴክኖሎጂ ውጤቶችን እያየን ነው። በሕክምናውም እንዲሁ ደግሞ በጣም እጅግ የሚያስገርሙ የጤና ግኝቶች እየተገኙ ነው። ዛሬ ስለ 3D ባዮፕሪንቲንግ እናወራለን። ምንድን ነው የደረስንበት ደረጃ? ባዮፕሪንቲንግ ምንድን ነው? ወይም ደግሞ 3D ባዮፕሪንቲንግ ምንድን ነው? ምን አይነት ተስፋዎች አሉት? ምን አይነት ቻሌንጆችስ አሉት? የወደፊት እጣ ፋንታስ፣ የህክምና እጣ ፋንታ እንዲሁም ደግሞ የ3D ባዮፕሪንቲንግ እጣ ፋንታ ምን ይመስላል የሚለውን በዚህ ቪዲዮ እንቃኛለን። እንግዲህ በ2025 የዚህ የባዮፕሪንቲንግ አድቫንስመንት ምን ላይ ደረሰ የሚለውን በተወሰነ መንገድ ለማየት እንሞክራለን። እንግዲህ 3D ባዮፕሪንቲንግ ሪሰንትሊ በጣም ውጤታማ የሆኑ ስራዎችን እየሰራ ያለ የህክምና ዘርፍ ነው። እንግዲህ ከኪ አድቫንስመንቶች ወይም ደግሞ በ2025 የባዮፕሪንቲንግ ወይም የ3D ባዮፕሪንቲንግ ቴክኖሎጂ እንዲሁም ደግሞ ምርምሮች ምን ላይ ደረሱ የሚለውን ለማየት ስንሞክር በመጀመሪያው እንግዲህ ሃይ ፕሪሲሽን የሆነ ሴል ፕሌስመንት ነው። እንግዲህ እንደምናውቀው 3D ባዮፕሪንቲንግ የተለያዩ ህይወት ያላቸውን ሴሎች በመጠቀም ልክ እንደ ቀለም በመጠቀም ሴሎችን መተካት ወይም ደግሞ ሴሎችን ፕሪንት ማድረግ ስራ እንደማለት ነው። ስለዚህ በዚህ በ2025 የ3D ባዮፕሪንቲንግ ቴክኖሎጂ በጣም ከመዘመኑ የተነሳ በጣም ፕሪሳይዝ የሆኑ የሴል ሪፕሌስመንቶችን በመስራት እጅግ ውጤታማ ስራን እየሰራ ነው። እንግዲህ የኤምአይቲ ሪሰርቸርስ ዴቨሎፕ ያደረጉት ቴክኒክ ምንድን ነው? ናቹራል የሆነውን ቲሹ ኦርጋናይዜሽንን ሪፕሊኬት የማድረግ ነገር እየሰሩ ይገኛሉ። ይህ ደግሞ በጣም ኢምፕሩቭድ የሆነ ውጤትን እያሳየ ነው። በህክምናው ላይም እንግዲህ በጣም ብዙ ተስፋ ሰጪ እንዲሁም ደግሞ ሪቮሉሽናሪ የሆኑ ግኝቶችን እያስገኘልን ይገኛል። ሁለተኛው ነገር ኢምፕሩቭድ ባዮ ኢንክ ነው። እንግዲህ ቅድም የ3D ባዮፕሪንቲንግ የሚጠቀማቸው ባዮ ኢንክ ነው ብያቸዋለሁ። ይህ ባዮ ኢንክ ህይወት ያላቸው ሴሎች እንግዲህ ለህትመት ቀለም ማዋል ማለት ነው። ስለዚህ እነኚህ ህይወት ያላቸው ሴሎችን ለህትመት ቀለም ሲውሉ ሪጀነሬት በሚደረግበት ጊዜ ፕሪንት በሚደረግበት ጊዜ በስሩ ዘ ፕሮሰስ ምንም አይነት የሴል መሞት ሳይኖር ሴሎቹ በህይወት እያሉ ፕሪንት ሊደረግ የሚፈልገውን አካል ፕሪንት እንዲያደርግ የሚያስችል በጣም የተሻሻለ ባዮ ኢንክ መስራታቸው እንግዲህ 2025 አድቫንስመንት ነው። ሌላኛው ደግሞ ፔሸንት ስፔሲፊክ የሆነ ኦርጋን እንደምታውቁት ብዙ ጊዜ ከኦርጋን ልገሳ ጋር ወይም ደግሞ የሰውነት አካል ልገሳ ጋር ተገናኝቶ ከሚገጥሙ ችግሮቻችን መካከል ምንድን ነው ካላችሁኝ እንግዲህ ሪጀክት ይደረጋል። አንድ ሰው ኩላሊቱ ፌል ቢያደርግ የኩላሊት ልገሳ የሚያደርገው ሰው ሲመጣ ዝም ብሎ ስለመጣ ብቻ ወይም ለጋሽ ስለተገኘ ብቻ እንዲለግስ አይፈቀድለትም። ምክንያቱም የተለያዩ የማቺንግ ስራዎች ይሰራሉ። የዛ ሰው ኩላሊት ለዛኛው ሰው ማች እንደሚያደርግ ሪጀክት እንደማይደረግ እርግጠኛ መሆን መቻል አለበት። ስለዚህ ይሄኛው የኤአይ ኢንተግሬትድ የሆነ የ3D ባዮ ፕሪንቲንግ ምንድነው እየሰራ ያለው? በሰውነታችን ሪጀክት የማይደረግ ከየሰው የተፈጥሮ ሁኔታ ጋር የሚመሳሰልን ቲሹዎች ወይም ደግሞ ሴሎችን የያዘ ኦርጋኖችን ፕሪንት የማድረግ ሁኔታ እንግዲህ ያሳየበት ወይም መሻሻል ያሳየበት ሁኔታ አለ። እንግዲህ እንደምታውቁት አንድ ሰው የሆነ ኦርጋኑ ፌል ሲያደርግ ጉበቱ ሊሆን ይችላል፣ ኩላሊቱ ሊሆን ይችላል፣ በቀላሉ ለጋሽ አይገኝም። ከተገኘ በኋላም ያለው በጣም ብዙ ሀስሎች አሉ። ይሄ ግን 3D ባዮፕሪንቲንግ ኦን ዲማንድ ነው። ሰዎች በፈለጉ ጊዜ ሁሉ በትዕዛዝ እንዲሰራ ይደረጋል ማለት ነው። ይሄ እንግዲህ 2025 ላይ ያለው የባዮፕሪንቲንግ አድቫንስመንት ነው። የመጨረሻው በመሀልም ጠቅሼው ለመጥቀስ ሞክሬያለሁ። እንግዲህ AI ሲነርጂ ነው። AIን ኢንተግሬት ያደረገ ነው። ስለዚህ በሰው ሰራሽ አስተውሎት የታገዘ የ3D ባዮፕሪንቲንግ ምንድን ነው የሚጠቀመው? የAI ቴክኖሎጂ ከፖስት ፕሪንቲንግ በኋላ ፕሪንት ከተደረገ በኋላ ምን ያክል ፋንክሽን እንደሚያደርጉ ወይም ደግሞ ፕሪንት የተደረገው አካል ወይም ፕሪንት የተደረገው ቲሹ
ምን ያክል አገልግሎት እየሰጠ እንደሚቆይ ጭምር በኤአይ ታግዞ ፕሪዲክት ያደርጋል ቀድሞ ማለት ነው። ይሄ እንግዲህ በ2025 እንግዲህ የባዮ ፕሪንቲንግ አድቫንስመንት የደረሰበት እንትን ነው። እንግዲህ ከዚህ ጋር ተያይዞ ምን ነገር ላይ አፕሊካብል ሊሆን ይችላል ይሄ የስሪዲ ባዮ ፕሪንቲንግ ተግባራዊ የሚሆነው ምን ላይ ነው ወይም ደግሞ ለምን አገልግሎት ሊውል ይችላል የሚለውን ለማየት እንሞክራለን። እንግዲህ የዚህ የስሪዲ ባዮ ፕሪንቲንግ ከኤአይ ጋር ሲነርጂ ወይም ደግሞ ኢንተግሬት በመደረግ ለምን ይውላል ካላችሁኝ አንደኛው ስኪን ግራፍት ነው። እንግዲህ ብዙ ጊዜ በቃጠሎ ሊሆን ይችላል በተለያየ ምክንያት የላይኛው የቆዳችን አካል ላይ ጉዳት ሲደርስ ብዙ ጊዜ የሚደረገው ከሌላው የሰውነታችን አካል ላይ ቆዳ ወይም ሌላ ቲሹ ተወስዶ እንዲተካ ይደረጋል። የስሪዲ ባዮ ፕሪንቲንግ ግን ያንን በመተካት ቆዳችን ላይ ችግር በሚደርስበት ጊዜ ሁሉ ቆዳን የሚተኩ ቲሹዎች እንዲሁም ከቆዳ ጋር የሚመሳሰሉ ቲሹዎችን ፕሪንት ያደርግልናል ማለት ነው። እንግዲህ አንደኛው አገልግሎቱ ይሄ ነው የስሪዲ ባዮ ፕሪንቲንግ። ሌላኛው ካርዲያክ ፓች ነው። እንግዲህ ከልብ ህመም ጋር የተያያዙ ችግሮች ሲኖሩ የተለያዩ የሰውነት እንግዲህ የልብ ክፍሎቻችን በጣም ብዙ የልብ ክፍሎች አሉት። አናቶሚ ብዙ ነው። ስለዚህ በሚያስፈልገው የጎደለው ስትራክቸር ሁሉ ለመሙላት እንግዲህ የተዘጋጀ ወይም ደግሞ ያንን ለመሙላት የሚያስችል ስራ ይሰራል ማለት ነው የስሪዲ ባዮ ፕሪንቲንግ። ሌላኛው ደግሞ ቦንና ካርቲሌጅ እንግዲህ በተደጋጋሚ ከሚደርሱ ጉዳቶች መካከል እንግዲህ በአጥንት ላይ የሚደርስ ስብራት ወይም ሌላ ጉዳት ነው። ይሄኛው የስሪዲ ባዮ ፕሪንቲንግ እንግዲህ ይህንን የአጥንትና የተለያዩ ካርቲሌጆችን እንግዲህ በስሪዲ መልኩ ፕሪንት እያደረገ ለሰው ልጆች አገልግሎት እንዲሰጥ ለማድረግ ይውላል ማለት ነው። ሌላኛው እንግዲህ ቫስኩላራይዝድ የሆኑ ቲሹዎችን ሪጀነሬት ያደርጋል ወይም ደግሞ በባዮ ፕሪንት አማካኝነት በባዮ ኢንክ አማካኝነት ፕሪንት ያደርጋል ማለት ነው። ይህም ለትራንስፕላንት እንዲሁም ደግሞ ለንቅለ ተከላ የሚያገለግሉ የተለያዩ ቲሹዎችን ፕሪንት እንደሚያደርግ እንግዲህ መረጃዎች ያሳያሉ። ሌላኛው የዚህ የባዮ ፕሪንቲንግ ቴክኖሎጂ እንግዲህ የሎንግ ተርም ቪዥናቸው ምንድነው? ፉል የሆነ ኦርጋን ሲስተምን መተካት ነው። ፉል የሆነ ኦርጋን ሲስተም ማለት ምን ማለት ነው? እንግዲህ ልብን ከነሙሉ ስራዋ ሪጀነሬት ማድረግ ማለት ነው። እንግዲህ በሰው ሰራሽ አስተውሎት በታገዘ ቴክኖሎጂ እንዲሁም በባዮ ፕሪንቲንግ ልብን ሙሉውን እንደገና መስራት፣ ኩላሊትን ሙሉዋን እንደገና መስራት፣ ጉበትን፣ የተለያዩ የአካል ክፍሎቻችንን እንደነበሩ አድርጎ መስራት እንግዲህ በሎንግ ተርም ቪዥን የያዙት የዚህ የስሪዲ ባዮ ፕሪንቲንግ ቴክኖሎጂ ነው ማለት ነው። ነገር ግን እንግዲህ አሁን ያወራናቸው ነገር ሁሉ በቀላሉ የሚተገበሩ ነገሮች አሉ። አንዳንዱ ፊክሽንም ይመስላሉ፣ አንዳንዱ ደግሞ እንግዲህ በጣም አስቸጋሪ የሚሆኑ ይመስላሉ። ስለዚህ በትክክል ከዚህ ጋር ተያይዞ ያሉት ቻሌንጆች ምንድን ናቸው፣ ተግዳሮቶች ምንድን ናቸው የሚለውን ለማየት እንሞክራለን። እንግዲህ የመጀመሪያው ቻሌንጅ ኮምፕሌክስ ስትራክቸር ያላቸው ኦርጋኖችን ለመተካት ማስቸገር ነው። ለምሳሌ እንደ ልብ እና እንደ ብሬን ያሉ የአካል ክፍሎቻችን እንግዲህ በጣም ውስብስብ የሆኑ ሪጀነሬት ለማድረግ አስቸጋሪ የሆኑ የነርቭ ሲስተማቸው፣ አናቶሚካል ስትራክቸራቸው እንዲሁም የተለያየ ነገር ፊዚዮሎጂያቸው በጣም አስቸጋሪ ይሆናል። ስለዚህ እነኛን በስሪዲ ባዮ ፕሪንቲንግ እንዲሁም በኤአይ ቴክኖሎጂ አማካኝነት ፉሊ ዴቨሎፕ ለማድረግ ፉሊ ሪጀነሬት ለማድረግ በጣም አስቸጋሪ እንደሚሆን ይጠበቃል። ሌላኛው ቻሌንጅ እንግዲህ ቴክኖሎጂው በጣም ከፍተኛ ኮስት የሚያስወጣ ነው ኦፍኮርስ። ስለዚህ በጣም ከፍተኛ የሆነ የወጪ ሁኔታ አንደኛው ቻሌንጁ ነው የሚሆነው። ምክንያቱም እንግዲህ ይሄ በጣም በብዙ ኮስት የሚሰራ ቴክኖሎጂ እንደመሆኑ በጣም ኮስቲ ሊሆን መቻሉ ሌላኛው ቻሌንጅ ነው። ሌላኛው እንግዲህ የህግ ማዕቀፍ አለመኖር ነው። እስካሁን እንግዲህ የህግ ማዕቀፍ ስለሌለ ይህንን ፈቃድ ሰጥቶ በህግ ማዕቀፍ ውስጥ አስገብቶ የሚያሰራ ህግ የለም። ይሄኛውም ሌላኛው ቻሌንጅ ነው። ሌላኛው ትልቁ ቻሌንጅ ደግሞ ኢቲካል የሆነው ዲቤት ነው። እንግዲህ አሁን እያወራን ያለነው የሰውን ህይወትን እንደገና ፕሪንት ስለማድረግ ነው። ወረቀትን ፕሪንት ስለማድረግ አይደለም። ሌላ ባነር ፕሪንት ስለማድረግ አይደለም። እያወራን ያለነው የሰውነት አካሎቻችንን እንደገና ፕሪንት ስለማድረግ ነው። ስለዚህ ይሄ ከሞራል፣ ከባህል፣ ከሃይማኖት አንጻር የተለያዩ ጥያቄዎች ይነሱበታል። ወደፊትም ትልቁ ቻሌንጁ የሚሆኑት ነገሮች እንግዲህ ኢቲካል ኮንሲደሬሽኖች ወይም ደግሞ የሞራል እና የባህል እንዲሁም ደግሞ የኖርም ጉዳዮች ናቸው ማለት ነው። እንግዲህ በዓለም አቀፍ ደረጃ እንዲሁም እንደ ሀገራችን ኢትዮጵያ ይሄ የስሪዲ ባዮ ፕሪንቲንግ ከኤአይ ጋር ቴክኖሎጂ ጋር ኢንተግሬት መሆኑ ተግባራዊ ቢሆን ምን አይነት ጥቅሞች ልናገኝ እንችላለን ወይም ደግሞ ምን አይነት ቤኔፊቶች አሉት የሚለውን ለማየት እንሞክራለን። እንግዲህ እንደምታውቁት አንድ ሰው ኩላሊቱ ፌል ሲያደርግ በሀገራችን ያለውን ሀስል እናውቃለን። አንደኛ ከዶነር ችግር ጋር እንግዲህ ኦርጋን ዶኔት የሚያደርግ ሰው አይኖርም። እንደው የቅርብ ዘመድ ከተገኘ በኋላም እንግዲህ ክሮስ ማች ሲሰራ ማች የማድረግ ያለማድረጉ ሁኔታ አለ። እንዲሁም የተለያየ የኢኮኖሚ ችግር አለ።
ስለዚህ ይህንን የባዮ ፕሪንቲንግ ቴክኖሎጂ እንደው ተግባራዊ ቢሆንና በሰፊው አፕሊካብል ቢሆን እንደ ሀገራችን ኢትዮጵያ ባሉ የዶነር ኢሹ በጣም ከባድ በሆነበት ሁኔታ ላይ ነገሮችን ያቀላል ተብሎ ይታሰባል። ሌላኛው እንግዲህ የባዮ ፕሪንቲንግ ለምሳሌ ከዚህ ከቆዳ አደጋ ጋር ከቃጠሎ ጋር የተያዙ ችግሮችንም በቀላሉ እንግዲህ ሎካሊ ለስኪን ግራፍቶች መዋል ቢችል በጣም የብዙ ሰዎችን ህይወት ሊያተርፍ እንደሚችል በጣም የብዙ ጤና ሲስተሞችን መደገፍ እንደሚችል ይታወቃል ማለት ነው። ስለዚህ 3D ባዮ ፕሪንቲንግ እንግዲህ በሕክምና ውስጥ እንግዲህ ተስፋ ከሚጣልባቸው በጣም የሚደነቁ ኢኖቬሽኖች መካከል አንዱ ነው። ነገር ግን እንግዲህ እስካለንበት 2025 ዓመተ ምህረት የዓለም ጤና ድርጅትም ሆነ ሌሎች እንግዲህ ዓለም አቀፋዊ ተቋማት ይህንን የ3D ባዮ ፕሪንቲንግ በማዕቀፍ ደረጃ በህግ ደረጃ ፈቅደውት እንግዲህ ሰዎች ላይ ተግባራዊ አይደለም፣ ለአገልግሎትም እየዋለ አይደለም። ነገር ግን በተለያዩ የምርምር ተቋማት ላይ ይህ የምርምር ስራ እየተሰራበት በጣም ተስፋ ሰጪ የሆኑ ውጤቶችም እየታዩበት ነው ማለት ነው። በተለይ ደግሞ ከዚህ ከስኪን ግራፍት ጋር አንዳንድ ስሞል ቲሹዎችን ሪጀነሬት ከማድረግ ጋር ያሉት ምርምሮች በጣም ተስፋ ሰጪዎች ናቸው። ነገር ግን ፉል የሆነውን ኦርጋን ወይም ደግሞ ሙሉ የሆነውን የሰውነት አካሎቻችን ለምሳሌ እንደ ጉበት፣ እንደ ኩላሊት፣ እንደ ብሬን፣ እንደ ልብ ያሉ ኦርጋኖቻችን ወይም የሰውነት አካሎቻችንን ለመተካት የሚደረገው ስራ ግን ገና በጣም አድማስ ላይ ነው ያለው፣ በጣም ሩቅ አድማስ ላይ ነው ያለው። ነገር ግን እየተሰራ ካለው ስራ አንጻር ከባድ የሚሆን አይደለም ማለት ነው። እስቲ ምን ታስባላችሁ እናንተ? ይህ 3D ባዮ ፕሪንቲንግ ይህ የሰው ልጆችን አካላት እንደ ወረቀት ወይም እንደ ሌላ ኦብጀክት ፕሪንት የማድረግ ስራ በሀገራችን ተቀባይነት ኖሮት ቴክኖሎጂውም እንደው አድቫንስድ ሆኖ ወደኛ ቢመጣና ተግባራዊ ቢሆን ምን ያክል ተቀባይነት ያገኛል ማለት ታስባላችሁ? ከሞራል ከባህል እንዲሁም ደግሞ ከተለያዩ ልማዶቻችን አንጻርስ ምን ያህል ልክ ነው ብላችሁ ታስባላችሁ? ሀሳብና አስተያየቶቻችሁን እንግዲህ ኮሜንት መስጫ ሳጥን ላይ አስቀምጡልኝ። እስካሁን እንግዲህ አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ወይም ደግሞ አስገራሚ መረጃ ሆኖ ካገኛችሁት ላይክ ማድረጋችሁን እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። ከዛሬ ያዘጋጀነው የጤና መርሃ ግብር ይህን ይመስላል። ሳምንት በሌላ ርዕሰ ጉዳይ በሌላ የጤና መረጃ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።